የመኪና መንገድ ላይ ማለት ነው ለመዞር መኪናዎች ተደርድረው ወረፋ እየጠበቁ ከኋላ መተው የሚገቡ ሰዎች አሉ ማለት ነው ቆይ ሌሎቹ መኪኖች የቦኖ ወረፋ እየጠበቁ ነው የሚመስላችሁ ወይስ የትራፊክ አድናቂ ሆነው ሊያስፈርሙት እስከዛሬ ተዳራችሁ አይቀናችሁም እንደተባለ ኖረናል ዛሬ ግን ቃል ልውጣልን ነው አሁን አባቱ ሊደራ ተጋሽቷል የወደደ ደግሞ አንደኛው ወጣ አይፎን 13 ሁለተኛ ታረቁ እንተጣለ ኩሊት ያን ቀናበርከ ሰንከሰካ ጣስንነሳ ብሬክፋስት ጃኩዚ ሳውና በዛ ላይ የተለያዩ ጌሞች ሶስተኛው ኤርፓርክ ነው ስትራቴጂ ምን መሰለህ አሁን ይሄንን ቤት ውስጥ በጣም የሚያማምሩ የተለያዩ ቦታዎች አሉ ሁሉም ቦታው ለምሳሌ ባልከኒው ጋር ወገቤን ሳይ ሶፋው ላይ ተለቅፌበት ፎቶ እንነሳለን አሁን አፕላይ እንለቀዋለን ከዛ አሁን አፕላይ ለቀቅነው ፎቶዎች ደግሞ ኢንስታግራም ወይ ፌስቡካችን ላይ ሼር አድርገን #ማይባይብን ተጠቅመን አሁን ታግ አድርገን እንፖስታለን እናንተ ሰዎች ቤት ልንከራይ ነው አዲስ ባለ ትዳር ነን አይደል እንዳላችሁ ምን ያረጋችሁ ነው ያው ያለውን ሰምተሽ ነው የለ ምን አለበት በተተባበሪ ሽልማት አለው ብላችኋል ለምን ከኔ ጋር ተነሱና ለምን አልወዳደር እጭ ምን ማደረግሽ ከናተ በቃ ሌላ አፓርትመንት ይበላል ከማዘጋቴ በፊት ቀስ ብላችሁ የኔን ቪዲዮ የጫናችሁ እግዚአብሔር ምስክሬ ነው ማንን ለማስፈራራት ነው ኮምፒውተር ጋር ስለተቀመጥሽ ምናምን የሚፈራ ያለ መስሎሽ አረ ይየድሽ ስሚ ደግሞ ይኸውልሽ መጀመሪያ ራስሽን አዘጊ አይት ጎሬ መሰለውን መጀመሪያ ቀዳዳችን እንድፈን ስለሰው ከማውራታችን በፊት ቀዳዳችን እንደፍነን ማለት ይችላል እስቲ ማለት አችልን ማች ሴትዮ ስትል ንፋስ ነው የሚወጣው መንገድ ጠፍቶ አው ቦኖን ታውቃለህ ቦኖ ያው ወይ በዛ ጋር እስቲ ማለት አዲስ ጠጅ ቤት አለ እዛ ጋር ወይ ታገኘው ይችላል ቦኖን ያልከኛ ወይም ደግሞ በዛ ጋር ጤና ጣቢያ ያለለ እሱ ፊት ለፊት ታገኛለህ እንዴት ነገርኩህ ገለልባ ቦኖን ሆስፒታሉን ገለልባ አሁን ነው የምፈልገው እንዴት ነው የሰራከኝ እኔ ነው ሌባ ያልከኝ አለ ሌባ አይኛው ጣሊባ ነህ እንጂ ወለ እኔ በታማኝነት ማህበረሰብን ማገለግል ኤሉኝ ስልኬ መጣው መጣው ይወል ሚስቴ እየጠበቀችኝ ነው ወዴት ይወልውን በዚህ ጮይ motivation አታቀንም በየት ከሚደረግ የሚያደርገው በዛ እንዲ ነው ንገራት እህቴ ባልሽ የሚወደው ምግብ ምስር ቅቅል ዱለት ቡባ ተርክክ ሽሮ ነው ይመስልሽ ነው never mind god damn it bullshit አረ ዳቦሽን ደፎሽን ነው የሚወደው ወንድም ተምረ ሻፍተ ወይኔ እሺ 12 አመት ሙሉ ተምረ ነው ታልፍ ነው አለ ይመስልህ ነው never mind እኛ ዳንሳችን ማን እሺ ማን በቃ ዳንችን እኛ ዳንስ በቃ እንጀምርልኝ እሺ እንሞክር ነው ፍቅረዬ ወይዬ የኛ ዓለም ነው ወይዬ እንደሰፈብን አንቺንም እኮ ዳንስ እኔ ናፍቄሻለሁ አሳቢለው ወይኔ አንቺንም ደማ አረማ አንቺንም አታስጨንቂኝ My name is Roberto. Alright then, lick up, 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 lick up. My name is Roberto. Lick up. My name is Roberto. Lick up. My name is Roberto.
አግኝቻት ነበር አግኝቻት ምናምን ቻፓ ምናምን ሳይው ኧረ ቻፓ ምናምን ከማክስ ወስደውልከው አባቴ ፊቷ ያስጠላል እዛ እንብላ ምናምን አለች እሺ አልኳት ምናምን ምግብ ቤት ገባ ከዛ በርገር ምናምን አለች እሺ አልኳት አይሰማኛ ከዛ በርገር መጣ በጣም ምን ይመጣ እዛ ቺፕስ አልነበረ ኧረ ቺፕስ ብላ ቀወጠች ቤቶች አባይ ማዬ ለጡ ተናችሁ ዛሬ ማዬ ተኝታችሁ ምን አለበት እንዴ ኧረ በእግዚአብሔር ስም አባዬ እማዬ ምን ሆናችሁ ነው ምን ያዛችሁት እማዬ ረፊ ታይ ጥራለ አጅሬው እንኳን ደህና መጣ እኔ ጭክነ እማ አይጭክንም ና ቁጭ በል እኔ ቤቴ ታፋ ነው የሚገዛው እያየ ታፋ ማለት ነው ይኸውላችሁ ምንም መከራከር አያስፈልግም ቅልጥሙን ነው የምወስደው ስትፈልጉ ስጋ ቀንሱብኝ ባለቤቴ መቅነዋን ትጠጣታለህ ብላኛለች ለስንፈቴ አንተ ቪዲዮ እየሰራ ነው ዝም በል ውይ ይቅርታ አዋራድኩት ቪዲዮ እየሰራ ነው አትሉኝም እንዴ በሉ እንግዲህ ትንሽ ነገር ቀምሳችሁ ነው የምትሄዱት ዓለም ምን ነክቶሽ ነው እንዴ ነው አይደለም እንዴ ሰው ቤት ተምትበባዶ ሄድ ይከራ እኔ ከቤት ስወጣ እንደው ጥርቅም አርጊ በልሽኝ ጦት እንደው ምንም ነገር አልበላም በሞትኩ ትንሽ ቢ እኔ በቀኛልሽ በይሳት እንዴ ማያረም ራስ አልስ ከበላሽ እንግዲህ ምን ማድረግ ይቻላል አሞትዬ ትንሽ ቅመሽ ቆንጆ የሚጣፍጥ ወጥ ነው አይ እኔ አልበላም በቀኝ እናትሽ ጠግባለች ቆንጆ ወጥ ነው የሚጣፍጠው አንቺ ቢ እኔ አልበላም በቀኝ ምንድነው እናትሽ የምታያት አይደለም ምን አይኔ ታለሽ መብላ ከፈለግሽ ቢ እሺ በቃ ጎሽ ቆይ እኔ አድርጌ ልስጥሽ እሺ ይሄው ያጅናቢ እሺ በቃ ወይ ገባሽ ሆስፒታል ኧረ ግቢ ማለት ፈታው ማለት ግቢ አይዞሽ ይኸው ግቢ ኧረ እኔም ሁለተኛ ጭንሽ ስላልደርስም ፈትቻለሁ ወይኔ ኧረ ደርሻለሁ የት ነው መዋለጃ የት ነው አታውቁም መጣሁ ማለት ግቢ ነሽ ሊሉኝ ነው እንዴ? እናትና አባቴ አይደሉም? ኧረ አይሆንም። አምላኬ ሆይ እባክህ የዛሬን ብቻ ማረኝ፣ ሁለተኛ ምንም አላረግም። እባክህ የዛሬን ብቻ
እንግዲህ ሁለታችንም ነው የፈለግንሽ እሱ እንግዲህ ታውቂያለሽ ብዬ ነው ማስበው እስከዛሬ ይሄን ካላወቅሽ ይገርመኛል ምንድነው ማውቀው አባቴ አይደለም ወይኔ የፈሩት አልቀረም አባቴ አይደለም እሺ ማነው አባቴ ዜና ሳይሰማ ማደር አይችልም ቴሌቪዥኑ ይሁን ዲሹ ይሁን ተበላሽቷል እንደሚሆን ባለፈው እንዳስተካከልሽ አድርገሽ አስተካክይለት እኔ ደግሞ ዘይት መጥቷል ተብሏል ስኳርም ከመጣ ዘይትና ስኳር ይዘሽ ትመጫለሽ በቃ አነሰሽ እንደዚህ ደግሞ መቼ ነው ከመቼ ጀምሮ ነው ደግሞ እንደዚህ እኔ እኮ ብቻሽን አትሸከሚው የሚበዛብሻል ብዬ 5 ኪሎ ሽንኩርት 5 ኪሎ ድንች ይበዛባት ይሆን ለታክሲ ሰልፍ ለሚሳደብ ለሚያመላልሳችሁ ስራ ቦታ በኋላ ነው ከነገ ነው ለሚል ለኑሮ ውድነት ዋጋ ለጨመረን ፖለቲካው ሰው ለሁሉ ነገር ሁነኛ መፍትሄ ይዤ መጣ ምንድነው በሉኛ ልክ እንደዚህ ፈገግ ብለህ መገረም ተገረም በቃ ተገርመህ ላሽ ሰልፍ ረጅም ስንፈገግ ማለት ከዚህ ጫፍ ስታየውና ዋው ገረመኝ ትላለህ ተሰለፋለህ ይመጣና አንዱ ከመሬት ተነስቶ ይሰድባል እሴ ዋው ገረመኝ ብለህ ታልፈዋለህ ከዛ ተሳዳቢ ምን ይላል ምን አይነት ልጅ ነው ይሄስ ገረመኝ ብሎ ያልፋል ከዚህ በላይ ምን መፍትሄ አለ ብራዘር ንቃ ዩቲዩብን ሰብስክራይብ አድርግ ስሙ ጋይሶች ያኔት ደስ እየደረሰ ስለሆነ በእናታችሁ ስለምንወጣው ሁላችሁም ብር ያላስፈቀድኩ ምናምን ነገር የለም ሁላችሁም ተዘጋጁ ከወዲሁ ጭራሽ ፈተና ደርሶ ስለምወጣት ታስባላችሁ ወይ ምን ነው አንቺ ደግሞ እንደ ሸዋዚንጋ ዶክተር ካልሆንኩ አልሽ ዶክተር አይደለም እንዴ አረ በእግዚአብሔር ሳይንቲስት ነው እሱ እናንተ ካልገባችሁ ነገር አለ እኛ ቤት ፍቃድ ለመጠየቅ ለመውጣት 1 አመት መሽለጥ አለባችሁ በፋዘር በኩል እንዲፈቅድላችሁ እሱ ብቻ እንዲፈቅድላችሁ ኢሳት ሳይ አብራችሁ ማየት አለባችሁ ስለ ፖለቲካ ሲተነትን አብራችሁ ያልገባችሁ ነገር አብራችሁ መተንተን አለባችሁ በፋዘር በኩል ነው አንቺ ደግሞ ገና እኮ 3 ወር ይቀራል እዛ ብያለሁ እንዲቀደም ብዬ ተናገርኩት በማዘር በኩል ስትመጡ 2 ወር እቃ ማጠብ አለባችሁ እትዬ ብርቄ ቤት ሄዳችሁ ቡና መጥራት አለባችሁ አስቡት ሰው ስታማ አብራችሁ ማማት አለባችሁ ስለዚህ የጊዜ በቂ አይደለም ለኔ ይጨመርልኝ ወይ ሞት አይመስለኝም ይቅር ይበልኝና በቃ ይሊያት ሞታለች ብለሽ ትይጃለሽ አረባክስ ፈጣሪ ፍሪላንስ ልደስ ብያ እንዴ ባለፈው ሲጋትሽ ነው ይገደልኳችሁ ወይ በቃሽ የእናቷ ደግሞ ሞት ያለሽ ወይ ማሪ ሻንስ ታማስል ደግሞ እንዳያዞር ቀስበል ቋንዴ እኔ ምንም ብር የለኝም በእግዚአብሔር እናንተ ደግሞ ታውቁ የሌለኝ ችግር ምንም አይነት ብር የለኝም አባ ችግር የለም ያንቺ ታውቃለኛ አዋጥ ተከፍልልሻለሁ ዝም በይ እሺ ሊሊስ አያሳስብሽም ይወጣል አባቴ አንቺ ብቻ ኑሪል ወይ ገላይ ፉታልክ ስንት ብር እልክልሃለሁ እሺ ገላይ ቀዳቦን ስትነግረው ደውል ዋው ጸጉሩ የተነቃቀለ ነው ወይ ጸጉሩ እየገባ ነው ወይ ጸጉሩ እየሳሳ ነው ወይ ልትመለጡ ደርሳችኋል ወይ እንግዲህ ዛሬ እዚህ ጋር ያበቃል ሚገርም መፍትሄ እመኑ ምልጥናችሁን እመኑ እድሜ ነው እኔ መላጣ ነኝ ብል ይሄ ነው መፍትሄው እኔ ራሴ በረሃ ነኝ ብል በልስ አብረኝ ከዛሬ ወዲህ ማበጠር ጊዜ በእኔ ይብቃ ኦልሞስት በቅቷል ብለህ እመን እኔ ማማን ነው ማበጠር የተሳነ ነኝ እመኑ አትጋጩ አትልፉ የምን አቡካዶ የምን እንቁላል ታው እነሱም ብሉ ወሰውነት ጥሩ እመኑት ምልጥናችሁን አሜን በሉና እመኑ እኔ መላጣ ነኝ በልስታንስ